ወላ ሶስት ነው። ሶስት ስም ነው የተሰጣችሁ። ረመዳን የቀረበ ጊዜ የአላህ መልእክተኛ ይላሉ ቀድ ጃአኩም ረመዳን። በዚህ ሰዓት እንደተሰማው መረጃ ከሆነ ፕሬዝዳንቱ አዲስ አበባ እንደሚገቡ ተሰምቷል። የቱርኩ ፕሬዝዳንት ኤርዶሃን ማክሰኞ ፌብሩዋሪ 17 አዲስ አበባ ለመግባት ፕሮግራም መያዛቸው ተዘግቧል። አራት ነገር ሳይጠየቅ የቂያማ ቀን አንድ ሰው አይንቀሳቀስም። ለን ተዙለ ቀደመ ዓብድ የውም አልቂያማ ሐታ ዩስአል ዐን 40 ኺሳል ወዐን ዑምሪሂ ሱፊ ኡስታዞችን እንዲሁም ደግሞ መምህራኖችን ማመስገን ወዳለኝ አትሊስ እና የተባረከውን ምስጋናን እዛው ራስህ ጋር ያዘው። እንደውም ጨምርበትና ከፈለክ የሆነ ምሳ ነገር ብለበት ማግኘት አይችልም። ስለዚህ እስልምናን ተቀበሉ፣ ሰላምን ታገኛላችሁ፣ ደስታን ታገኛላችሁ፣ ቤታችሁ ሰላም ይሆናል፣ ቤታችሁ በፍቅር ይሞላል። እውነተኛ እንሁን መጀመሪያው ነገር ስፔሻል ነገር በቃ ድራማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ እዝነት ቸርነት ሰላም ፍቅር ጤና በያላችሁበት ዳር በርሉ በሁላችሁም ላይ ሁሴን ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮችን የቻናሉ ቆመዎች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። ባለፈው እንግዲህ ስለ ረመዳን መጀመሪያ ቀን ጠይቄያችሁ ነበር። አብዛኞቻችሁ ረመዳን ወይ ሮብ ወይ ሐሙስ ብላችኋል። እና ረመዳኑ እንግዲህ ያው ጥቂት ቀናቶች ነው የቀሩት። ለዚህ ቀናቶች ውስጥ እንግዲህ ያስከፋናቸው ያስቀየምናቸው ሰዎች አፉ ማለት መቻል አለብን። እንግዲህ ያው ሁላችሁም ያስታወሳችሁ አፉ ማለት ያለባችሁ የበደላችሁት ሰው ሐቅ ያለባችሁ ሰው እንግዲህ እንዳትዘነጉ እያልኩኝ የዛሬን ቪዲዮ ጀምራለሁ። እኔም በዚህ በማቀርባቸው ነገሮች ያስከፋችሁ ሰዎች ካላችሁ አፉ እንድትሉኝ ጠይቃችኋለሁ። እና ሰላም ፍቅር ጤና በያላችሁ በዳር በርሉ በሁላችሁም ለሁሴን ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮችን የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ የዛሬ ቪዲዮአችን ተጀመረ። ትላንት ጥያቄ ጠይቃችሁ ነበር ረመዳን መቼ ይጀምራል ብያችሁ ነበር። ብዙዎቻችሁ ሮብ ወይ ሐሙስ ብላችኋል። እንግዲህ ጥቂት ቀናቶች ነው የቀሩት። የበደላችሁት እንደዚሁም ሐቅ ያለባችሁን ሰው እንዳትረሱ አፉ በለኝ በሉት። እኔም እንግዲህ እዚህ በማቀርባቸው ነገሮች ያስከፋችሁ ሰዎች ካላችሁ አፉ በሉኝ፣ አፉቱ ሊላህ በሉኝ ሁላችሁ። ቪዲዮአችን ተጀመረ። የመንገድ ላይ ዳዋ ላይ አስገራሚ ነገር ተመልክተናል። ምንድነው ያደረገው ሙሴ ሲባል አምላክ አላህ ሱብሓነሁ ወተዓላ ዱላን ብትርህን ወደ መሬት ጣል ስለው ብትሩ ስትል ብትሩ እባብ ሆኖ ተንቀሳቀሰ ይላል። አስቡት፣ ሙሴ ይህንን ያደረገው በራሱ ኃይል ነው? በራሱ ጉልበት ነው እንዴ? አይደለም፣ በአምላክ ጉልበት ነው፣ በአምላክ ፍቃድ ነው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ በሙሴ በኩል ይህን ተአምር አደረገ። ታዲያ ሙሴን አምላክ አድርገን እንቀበለው?